1 in 4 people have mental health problems 1 in 4 ስለዚህ አሁን እዚህ ያለነውና ካሜራማኖች ውስጥ ጨምረን ከሁላችን ውስጥ አንዳችን የሆነ ሜንታል ሄልት ስትራግል አለን ማለት ነው። ሶስታችንም እዚህ ጋር የተለያየ አይነት መነጽር አድርገን ስለዚህ ክፍል ቀለም መከላከል ከጀመረ ነው ቀኑ አይበቃ ነው። እኔ ማይንድ ሪዲንግ ለምሳሌ የሚባል ኮግኒቲቭ ዲስቶርሽን የሰው የስፓይሮ ማንበብና መተርጎም እንችላለን። የሚያደርጉትን አያውቁምና ይቀርብላቸው። ስለዚህ how do we know when we're triggered? እንዴት እናውቃለን? ተመጣጣኝ ያልሆነ ምላሽ የምንሰጥባቸው ነገሮች ናቸው። ኦኬ ይሄ ነገር የሆነ ማላውቀውን ቁስል ነካክቶብኛል የበሽታው የሚያሳየው ምልክት ነው። ልክ እንደ መግቢያ በር ነው፣ እንደ ቀስቃሽ ሁኔታ ማለት ነው። ትሪገር ማለት ነው ለአንዳንድ ሰው ሳይሆን ለአብዛኛው ሰው ሪሌሽንሺፕ ትሪገር ነው። ልክ ኢንቲሜት የሆነ ግንኙነት ውስጥ ሲገባ አዲስ ነገር ስለራሱ ይማራል። በጣም እንዲህ ነው እንዲህ ሪያክት ማደርገው እንዴ ስልክ አለማንሳት ለምንድን ነው እንደዚህ የሚያናድደኝ ምናምን ነገር ነው የሚታየው። አሁንም ከሰው ጋር መሆን እንደማትችል አሁንም የሆነ ሰው መጥቶ ሊመታን ወይም ሊገፋን እንደሚችል የዛኔ እንደተገረፈ የዛኔ እንደተቆጣ ነው አይነት ነገር ሊመጣ እንደሚችል። ስለዚህ ዛሬ አሁን ከእናንተ ጋር እያወራሁም ሰምባዲ መጥቶ ሊመታኝ እንደሚችል አይምሮአችን ውስጥ በቀን እስከ 60,000 ሀሳብ ይመጣል። ብዙዎቹ ደግሞ ዲስቶርትድ ናቸው ወይም ልክ ያልሆኑ ናቸው፣ የተዛቡ ናቸው። በጣም እንደምወድሽ ከሆነ ሪሊ የምታምኘው የማደርገው ነገር ከዛ አንጻር ነው የምትወስጂው። በቃ እቺ ሴትዮ አለመቻትም ብለሽ ካሰብሽው በቃ ፈገግታዬ ሁሉ አንቺ እንዳልፈለኩሽ ነው የሚያሳየው። ጂዎች ስለሚጎዱ ሪያሊቲው አይደለም የምናስበው ነገር ቶታችን ፋክት አይደለም፣ ሪያሊቲ አይደለም። 100% ሪል የሆነው ነገር ሳይሆን የምናየው ዲስቶርትድ የሆነና አኮርዲንግ ቱ ውስጣችን ካለው እምነት ከተደረገው እምነት አንጻር ምን ፈልገው ነው የምናየው ማለት ነው። ይሄን ካወቅን በኋላ ምን እናድርግ? ሊዲያ ነኝ። ዌልካም ሰላም ዌልካም ቱ ዲስ ፖድካስት። ሊዲያ ነኝ። ዛሬ ከባለፈው እንግዶቼ ጋር ተመልሼ መጥቻለሁ። ሳይኮሎጂካል ቶፒክ ነው የሚሆነው። እንደገና እንደሚጠቅማችሁ በጣም እርግጠኛ ስለሆንኩኝ ሰብስክራይብ እያደረጋችሁ ይህን ቪዲዮ ለሌሎች ሼር እያደረጋችሁ ተከታተሉ። እሺ፣ ዛሬ እንግዶቼ ለዚህ ፖድካስት አዲስ አይደላችሁም፣ ሁለተኛ ጊዜያችሁ ነው የሚሆነው። በጣም ደስ የሚል ቆይታ ነበረን ባለፈው። ዛሬም ደግሞ በሳይኮሎጂ ቶፒክስ ነገር ግን ለዴይ ቱ ዴይ ላይፋችን በሚጠቅመን መንገድ በቃ መተግበር የምንችለውን ቶፒክ እንደገና ልናነሳ ተመልሰናል። ሶ ጆሂ በግራዬ በኩል አለሽ፣ የሳይኪያትሪ ፕሮፌሽናል ነሽ። ኤዱ ደግሞ የሳይኮቴራፒስት ነሽ። ስለዚህ ስማችሁን እንግዲህ እንደገና ማስተዋወቅ ካለባችሁ ሰላም በሉና ወደ ርዕሳችን እንቀጥላለን። እሺ ቴንክ ዩ ፎር ሃቪንግ አስ። በድጋሚ ዮሐናን ዘሪሁን እባላለሁ። ሳይካትሪ ፕሮፌሽናል እና ሰርቲፋይድ ሳይኮቴራፒስት ነኝ። እሺ እኔም በጣም አመሰግናለሁ ስለጋበዝሽን ሊዲዬ። ኤደን እባላለሁ፣ ሰርቲፋይድ ሳይኮቴራፒስት ነኝ። እንዲሁም ደግሞ የሪሊፍ ዌልነስ ሴንተር ኮፋውንደር ነኝ። እሺ ሪሊፍ ዌልነስ ሴንተር ማለት ካውንስሊንግ የምትሰጡበት፣ ሰዎችን የምታማክሩበት ዌልነስ ሴንተር ነው። ዌልነስ ሴንተር ነው። ሳይኮቴራፒ የምንሰጥበት ላለፉት 3 ዓመታት በዚህ ሰርቪስ ላይ ያለ ሴንተር ነው። እዛ አብረን ነው የምንሰራው ከጆሂ ጋር። እሺ፣ ስለዚህ የስነ ልቦና ቁስል ያጋጠማቸው ሰዎችን ትሪት በማድረግ የተለያየ ምክርን በመስጠት ታገለግላላችሁ ማለት ነው። በጣም ጥሩ ነው። የስነ ልቦና ቁስል ምንድን ነው? ጆሂ ካንቺ ልጀምር። የስነ ልቦና ቁስል ወይም ኢሞሽናል ውንድ ወይም ትራውማ የምንለው በተለያየ ቃላት ሰዎች ላይ የሚደርሰው ነገር ወይም ሁኔታው ማለት ሳይሆን ሰዎች ለደረሰባቸው ሁኔታ በስሜት በአመክንዮ እና ደግሞ የነርቨስ ሲስተማቸው የሚሰጠው ምላሽ ማለት ነው። በራሱ የተፈጠረ ሁኔታ ብቻ ሳይሆን ያን ነገር እንዴት ባህሪያቸውን፣ ስሜታቸውን ላይ ተጽዕኖ አደረሰ የሚለው ነገር ሞር ትራውማን ይገልጸዋል። እንዳለችው ነው። ብዙ ጊዜ የምንሰጠው ዴፊኒሽን ለትራውማ አሁን ቃሉ ትንሽ ፋሚሊያር ሆኗል። ነገር ግን ያለን ግንዛቤ ትራውማ ደረሰብኝ ስንል አንድ ሰው ያደረገብን ነገር በራሱ ትራውማ ነው ብለን ነው የምንገልጸው። ነገር ግን
የደረሰብን ነገር ራሱ ሳይሆን ለደረሰብን ነገር አይምሯችንና ሰውነታችን ነርቨስ ሲስተማችን የሚሰጠው ምላሽ ነው። ኢንዲቪጁዋሊ በየሰው ይለያያል። ለምሳሌ ቻይልድሁድ ትራውማ ከሆነ በተለይ ትራውማ ቻይልድሁድም ሊሆን ይችላል፣ ካደግን በኋላ የሚመጣ ኤክስፔሪንስም ሊሆን ይችላል። ቻይልድሁድ ላይ ለምሳሌ አንድ አይነት ቤት ውስጥ ያደጉና አንድ አይነት ኤክስፔሪንስ ያላቸው ሰዎች እህትና ወንድም የሆኑ ሰዎች በተለያየ ምላሽ የተለያየ አይነት ባህሪ፣ የተለያየ አይነት ስነልቦና፣ የተለያየ አይነት እምነቶች ይዘው ያንን የደረሰባቸውን ነገር ኤክስፔሪንሱን ይተረጉሙታል። ስለዚህ ትራውማቸው የተለያየ ሊሆን ይችላል ማለት ነው። ስለዚህ ለዛ ነው አክቹዋሊ የገጠመን ነገር ሳይሆን የሰጠነው ምላሽ፣ ለገጠመን ነገር የሰጠነው ምላሽ ነው። ትራውማ አሁን ለምሳሌ በዌስተርን ዓለም ውስጥ እኔ በምኖርበት ሀገር በእንግሊዝ ውስጥ ለምሳሌ በጣም ኦቨር ዩዝድ የተደረገ ነገር ነው። ሰዎች የሆነ ነገር ሲያደርጉን ኦ ማይ ጋድ ትራውማታይዝድ ሚ ምናምን እያለን እንደ ቀላል ራሱ እንጠቀመዋለን ቃሉን። እዚህ ሀገር ደግሞ ወይ በኢትዮጵያ ሀገር ውስጥ ወይም ሌሎች ሀገራት ውስጥ ደግሞ እንደ ቅብጠት የሆነ ምንድነው ሰው በልቶ ካደረ በቂ ነው የምን የስነ ልቦና የአእምሮ ቁስል ነው፣ ቁስል የሚታይ ነገር ነው ምናምን መባል አይነት ነገር አለና ስለዚህ አሁን እዚህ አገር ሞር እየተለመደ ነው ያልሽኛለሽ። አሁን ላይክ ተርሙ አትሊስት ሰዎች ከድሮ ትክክል የእውነትም ቁስል እንደሆነ ከባድ ነገር እንደሆነ ሰዎች እየተረዱት እየመጡ ነው። ምክንያቱም ኤፌክቱ እየታየ ሲመጣ ሪሌሽንሽፕ ላይ፣ ባህሪ ላይ፣ የስሜት መዋቅር ላይ እየታየ ሲመጣ ከጀርባ ያለው ነገር መነሻ ሊሆን እንደሚችል ሰዎች እያወቁ መጥተዋል። ግን እንዳልሽው አሁንም ሚስ አንደርስታንዲንጎች አሉ። ልክ ከዛኛው ሶሳይቲ ደግሞ የኛ ሶሳይቲ የሚለየው እኛ ጋር እንትን ነው ሞር ላይክ ትራውማታይዝድ ሆኗል መባል አለመፈለግ ይበዛል። ኦኬ እኛ ጋር እንደሚፈለገው አይደለም፣ ኦቨር ዩዝድ እንደተደረገው ሳይሆን ወይም እንደ ኤክስኪውዝ እንደተጠቀሙት ሳይሆን እንደሌለባቸው ነው ማወቅ ለመሆን ነው የሚፈለገው ሞር ብዬ አስባለሁ። ኢን ማይ ኤክስፒሪየንስ ምክንያቱም ሰዎች ሄልፕ ለማግኘት ለመምጣት ያፍራሉ ወይም ደግሞ በጣም ቦልድ ሆነው ትራውማ አለብኝ ትራውማዬን ማወቅ ፈልጋለሁ የሚል ነገር አያመጡ። ከዛ ይልቅ ኧረ እኔ ምንም የለብኝም ደህና ነኝ ማለት ነው የሚፈልጉት። በዚህኛው ሶሳይቲ ይበልጥ ያየሁት። በዚህ ላይ ለመጨመር ያህል ከትራውማ አንግል ብቻ ሳይሆን በአጠቃላይ ሜንታል ሄልዝ ኢትዮጵያ ውስጥ የሚስተናገድበት ወይም የሚሸራሸርበት ፍሬም አለ። ያም ደግሞ ስቲግማ ነው። በጣም የሚያሳፍር የሆነ ልክ እንደ ኤሊየን ሰው ከሰው የማይጠበቅ የአእምሮ ጤና ዙሪያ ላይ ስቲግማ አጠቃላይ ያለው ትርጓሜ ወደ ትራውማም ስንመጣ እሱ ላይ ነው ማተር የሚያደርገው። ስቲግማ ምንድን ነው? ስቲግማ የምንለው ሰዎች በእንደዚህ አይነት የአእምሮ ችግር ወይም የስነ ልቦና ችግር ውስጥ በሚያልፉበት ጊዜ ሌትስ ሴይ የስነ ልቦና ችግር ደረጃዎች አሉት። ማይልድ ይሆናል ወተሽ ልገቢ ይችላልሽ ወይ ግንኙነት ላይ ሊሆን ይችላል። ከዛ መካከለኛ ይሆናል። አንዳንዴ ደግሞ ሲቪየር የሆነው ሲቪየሩን እናንሳ። ብዙ ሰው ይሄን ሪፕሬዘንቴሽን ስለሆነ የሚያነሳው ሲቪየር በጣም ሜንታል ዲስኦርደሮች ሲሆኑ ሰዎች ራሳቸውን የማያውቁበት ሁኔታ ላይ ሲሆኑ ወይም መንገድ ላይ የምናያቸውን ሰዎች ራሳቸውን ከቁጥር ውጭ የሆኑ ሰዎች እነሱ ምን እናረጋቸዋለን? የስነ ልቦና ችግር ማለት ያ ነው ብለን ዲፋይን እናረጋቸዋለን። በቃ እሱ ብቻ ነው፣ ሌላ በሽታ የለም በአእምሮ ዙሪያ መጨረሻው ነው። የበቃ መጨረሻው ነው። እኔ ሳይኮሎጂካሊ ወይም በስነ ልቦና ታገላለሁ ስትራግል አደርጋለሁ ስትይ በዛ ፍሬም ነው ኦኬ አእምሮሽ ታመመ በቃ ይባላል። ሁሉም ሰው ሊገጥመው የሚችለው አይነት ነገር ተደርጎ ሳይሆን የሚታሰበው በጣም ብዙ አዲስ አበባ ውስጥ ስለምንኖር ነው እንጂ በየከተማው ብናይ ስፒሪቹዋል ትርጓሜ ያለው የአእምሮ ህመም፣ የካልቸራል ትርጓሜ አለው። ስለዚህ ሰዎች አድሬስ የሚያደርጉት ከሜንታል ሄልዝ አንጻር ብቻ ሳይሆን ከስፒሪቹዋል ሳይድ ነው ወይም ከማህበረሰቡ የጋራ ግንዛቤና እምነትም አንጻር ነው። ስለዚህ እነዚህ ነገሮች ቅድም እንዳልኩት ትራውማ የሚለው ነገር አለብኝ ስትይ ኦኬ እርዳታ ያስፈልግሻል፣ እገዛ ያስፈልግሻል፣ ኢትስ ኦኬ ላይክ ሰው የመሆን አንዱ ክፍል ነው ሳይሆን የምትባለው የሆነ አንዳች ችግር እንዳለብሽ ሪፍሌክት የሚያደርግ ነው። እንደምትገለኝ ታስቢው። ኢቭን ዲፕሬሽን አይደለ በጣም ወደዛኛው ራሱ ሳንሄድ አንድ ሰው በዲፕሬሽን ውስጥ እያለፍኩ ነው ለማለት ልክ ጨጓራዬን አሞኛል እንደሚለው አይነት በግልጽነት እና ቦልድ ሆኖ አይናገርም አይደለ። በቃ ያኛው በጣም ሰዎች ይርቁኛል ወይም ደግሞ ከኔ ጋር በግንኙነት ውስጥ ያሉ ሰዎች ጥሩ ስሜት አይሰማቸውም ብሎ ያስባል። ስለዚህ ቶሎ አክኖሌጅ አያደርጉትም፣ ቶሎ እርዳታ አይፈልጉም። ለዛም ይመስለኛል ብዙ
ስነልቦና ህመሞች የሜንታል ኢልነስ እስከ መጨረሻው ድረስ የሚሄደው እርዳታ ሳያገኝ ማለት ነው። እርዳታ ቢያገኝ ኖሮ በትንሹ መስተካከል የሚችል ነገር ሲቪር እየሆነ የሚሄደው እየጨመረ የሚመጣው እውነት ነው የተነሳ ይመስለኛል። that's interesting። በጊዜ ቢታከሙ በጣም ለውጥ የሚያሳዩ የሚችሉ ወደ ነበሩበት ሁኔታ ከዛም በላይ ፈንክሽን ሊያደርጉ የሚችሉ ሰዎች ይሄ እንትኑን ፍራቻ መገለሉን ፍራቻ ወይም ስያሜ መሰጠቱ የአእምሮ ችግር አለባት ወይ በስነልቦና ታገላለች ዲፕሬሽን ሰነፍ ናት እነዚህ አይነት ነገሮችን ፍራቻ ወደ ሕክምና ሲክስ ለማድረጉና ሌሎች አማራጮችን ለረጅም ጊዜ እየሞከሩ ስለሚቀዩ ሪቨርስ የማይደረግበት ስቴጅ ላይ ደርሳል። የሆነ ታይም ላይ በጣም ከባድ ነው። ዊሊንግ ሆኖ ቢመጡ ቤተሰብ ከዛ በኋላ ቢለፋ የማይመለስበት ወይም ብዙ ነገር ሉዝ ካረጉ በኋላ ይመጣሉ። ያ በጣም የሚታይ በጣም የአእምሮ ችግር አይ ቲንክ የአእምሮ ህመም ወይም ደግሞ አንዳንድ ነገሮች ሲደርሱብን ከባድ የሚሆነው ከሌላ ሰውነታችን የተለየ እጃችን፣ እግራችን፣ ኩላሊት ውስጥ አካላችን ሲያመን ከዛ የባሰ የሚሆንበት ምክንያት ኢንሳይት እናጣለን። ላክ ኦፍ ኢንሳይት። ለምን እግሬ ሲታመም ራሱ አይምሮዬ ነው የሚነግረኝ፣ እጄ ሲታመም አይምሮዬ ነው የሚነግረኝ። አይምሮዬ ሲታመም ግን ማን ይነግረኛል? እና እሱም እንዳለ ሆኖ ይሄ ሰዎችም ደግሞ አንዳንዶቹ በቃ ወደው አይደለም የሚቆዩበት በዛ ነገር ምክንያት ከውጭ ያለው ሰው ሊያስተውለው ይችላል። እነሱ ግን ላያስተውሉት ስለሚችሉ ምናልባት ከውጭ ያሉ ሰዎች ቤተሰብ፣ ጓደኛ እንደዚህ አይነት ነገሮችን ሲያስተውሉ በቅንነት እንዲህ የሆነ እገዛን እንዲያገኙ ካውንስሊንግም ይሁን መድኃኒትም ይሁን የተለያየ ነገሮችን ልክ እንደማንኛውም ሰውነታችን የሚታመም የሰውነታችን አካል ስለሆነ ለዛ ነገር እገዛን እንዲያገኙ ኢንካሬጅ ቢያደርጓቸው በጣም ጥሩ ነው ብዬ አስባለሁ። ስለዚህ አንተማ በጣም የሆነ ችግር አለበት ምናምን ወይ ምን ተጠቀማቻሉ በተለምዶ አንተማ ያመሃል አንቺማ የሆነ ነገር በሚል በቃ ሊትራሊ ምን ተጠቀማቸው ቋንቋዎች አሉ። ከዛ ደግሞ ሶሻል ሚዲያ ላይ በጣም እንደዛ አይነት ነገር የባሰ እንድንጠላ እንድንፈራ የሚያደርጉን ብዙ ነገሮች አሉ። ሶሻል ሚዲያ ላይ በዚህ አጋጣሚ ማንሳት የምንችለው ነገር ለቀልድ ኦር ለፕራንክ ብለን ልብሳቸውን አልቆ ሰው እያባረሩ ምናምን የምንስላቸው ስዕሎች ሊትራሊ ያ ሰው የኛ ቤተሰብ ቢሆን ነው ፔኑን የምናውቀው። በጣም እንደዛ የሚያደርግበት ምክንያት ወንድማችን ወይ ልጃችን ወይ አባታችን ቢሆን በጣም ኢትስ ፔንፉል። ግን በአንድ ቪዲዮ ሰው ያንን ነገር በጣም ነው የምንፈራው። አሁን መንገድ ላይ ብናይ ሊትራሊ ምንም ሳያደርጉን እንሮጣለን። ምክንያቱም ሪሊ ሀፕን ካደረገብን ነገር ይልቅ ሚዲያ ላይ የምናያቸው ነገሮች ፊልሞቻችን ላይ ድራማዎች ላይ ሚስ ሪፕሬዘንት ተደርጓል። ስለዚህ አይደለም ልንራራላቸው ሳይሆን የአእምሮ ህመሙ ሌላ ነገር አቢዝ እንደሚያደርጉ እነሱ ነበሩ ገዛና አንደርስታንዲንግ ኮምፓሽን የሚያስፈልጋቸው። በጣም አብዛኛውን ጊዜ የአእምሮ በሽታ ወይም ደግሞ የአእምሮ ህመም ተጠቂዎች ስፔሻሊ ይሄ ሲቪሩን አሁን እያነሳሹ ያሉት እኛ ከምንፈራቸው በላይ እነሱ በጣም በብዙ ፍርሃት ውስጥ ነው የሚያልፉት። በብዙ ፍርሃት ውስጥ ኢቭን ቶሎ ሪያክት የሚያደርጉት ቶሎ የሚናገሩት ቶሎ የሆነ ነገር የሚያደርጉት ኮንትሮል ማድረግ ከማጣት እንጂ ሁሌ አደጋ ላይ ነኝ ብለው ስለሚያስቡ እንዲያውም ሞር ኮምፓሽኔት መሆን መቻል አለብን። እነሱ እኛን እየፈሩ ስላሉ አግሪቬት ማድረግ የለብንም እንዳልሽው በመጮ በማናደድ ዞር በል በማለት ምናምን ሳይሆን እነሱ ከአቅማቸው በላይ የሆነ ሪያክሽን ውስጥ ገብተው ስለሆነ ዝም ብለን ማለፍ መቻል አለብን። እና በጣም ጥሩ ቶፒክ ጥሩ ነገር ነው ያነሳሽው። እንግዲህ የአእምሮን ህመም ሊያነሱት ከሚችሉ ነገሮች አንዱ የአእምሮ ቁስል ራሱ ነው። የአእምሮ ትሮማ ራሱ የአእምሮ ህመምን ሊፈጥር ይችላል አይደለም? እንደ ሎንግ ተርም ማለት ነው። ቆየ ሲሄድ የስሜት ህመም በተለያዩ መንገዶች ውስጥ ስለሚያልፍ ከትንሿ ጥሩ ካለመሰማት ወይም ኢሪቴሽን ከሚባለው ጀምሮ እስከ መጨረሻው ድረስ ራስን ማጥፋት መፈለግ ወይም ደግሞ በጣም ከባድ የሆነ ዲስተርባንስ ድረስ ሊያመጣ ይችላል። ዲፕሬሽን ሳይኮቲክ ሲምፕተም ሊያመጣ ይችላል። ስለዚህ ከመጀመሪያው ትሪት አለማድረጋችን በጣም ብዙ የአእምሮ ስትራግል የሚያደርጉ ሰዎችን ፈጥረናል ብዬ አስባለሁ። ብዙዎቹን አስረን ወይም ደግሞ ደብቀናቸው ስለምናስቀምጣቸው በየቤታችን ሰዎች እንዳያውቁ እንዳይታዩ ስለምናደርጋቸው የሚፈልጉትን የሚያስፈልጋቸውን ሕክምና ወይም እርዳታ በመጀመሪያ እንዳያገኙ እናደርጋቸዋለን እና እንደተባለው ኢሪቨርሰብል የሆነ ስቴጅ ላይ እንዲደርሱ እናደርጋቸዋለን። እዚህ ላይ ማንሳት የሚኖርብን ነገር
በጣም ሲቪር የሆኑ ነገር ደግሞ አንደርስታንድ ማድረጋችን ማይነር ኬዞችን ደግሞ እንዳንንቅምና እንዳንልም ደግሞ መጠንቀቅ ይኖርብናል። ይሄ አእምሮ ህመም አይደለም ማለት የለብንም። ትንሽን ነገር እያየን አሁን ሰው ወጥቶ ተምሮ ሊመለስ ይችላል፣ ሊሰራ ይችላል፣ ሲታይ ሊያምርበት ይችላል፣ ሶሻብል ሊሆን ይችላል ከሰዎች ጋር ውጭውን ስናየው በጣም በቃ በሚያስቀና ሊሆን ይችላል። ግን ውስጡ ደግሞ በጣም ከባድ የሆነ ኢሞሽናል ስትራግል ውስጥ እየታገለ ሊሆን ይችላል። አሁን በጣም የአእምሮ ህመም ከባድ የሚያለው ነገር አይታይም። ብንቁስል ብንደማ ሰው ይራራልሻል፣ ኦኬ ላሳክምሽ ሊልሽ ይችላል የሚወድሽ ሰው ካለ። ይሄ ግን የሚታይ ነገር አይደለም። ማየት የምንችለው ውጫዊ ኤክስፕሬሽን ስለሆነ ደግሞ በጣም አክሰፕታብል ስላልሆነ እንደዚህ አይነት ብትናገሪ ማስክ ታደርጊዋለሽ። ምንም አይነት ትግል ውስጥ ብታልፊ ለቤተሰቦች ማሳየት አትፈልጊም። በዙሪያሽ ላለው ሰው ካለ ማስጨነቅ ይጀምራል። ግን ደግሞ በጥሩ መንገድ ኢንተርቴን አይደረግም። ስራ ቦታሽ ላይ እንዲታወቅ አትፈልጊም። ምክንያቱም ስራ ቦታ ላይ እንዳይ ነገር ከታወቀ የሚደርስ ስቲግማታይዝ መደረግም ስላለ፣ ስለዚህ ሲቪየሩ ነገር እንዳለም ሆኖ ደግሞ ሰው ስለለበሰ ስለወጣ ስለገባም ደግሞ በጣም ደህና ነው ማለት ላይሆን ይችላል። ስለዚህ ያለ ጀጅመንት ሁሉንም አይነት ኬዝ እንዳለበት ሁኔታ ኢንተርቴን ማድረግ አለብን። እነዚህም ደግሞ ሞር በተረዳን ቁጥር ትንንሽ የሆኑ ነገሮችን ወደዛ እንዳይደርሱ፣ እዛ ደረጃ ላይ ሰው እንዳይደርስ። ሱሳይድ ላይ ለምሳሌ ሰው በአንድ ቀን ተነስቶ ሊደርስ አይችልም። ፔኖች አሉ እያለፋቸው ይመጡ። ለዛ ነው በጣም አሁን አስደንጋጭ ቢሆንብን። ምክንያቱም ያ ሰው ወይ በጣም እየተማሪ ነበረ ወይ በጣም ጎበዝ ሰራተኛ የነበረ ሰው ነው። ስለዚህ መገመታችን የሆነ ሰው የሚታይ ምልክት ብታይበት ልትረጁ ትሞክራለች። ግን ውጭው ሲታይ ሃይ ፈንክሽኒንግ ስለሚሆን አንዱ የዲፕሬሽን መጥፎ ፓርቱ በጣም ውጭ በምንሰራው ነገር ማስክ መደረግ ይችላል። ስለዚህ ያንን ሰው ሳንረዳው የቤተሰብ ፓርትነራችንን በጣም ጠንካራ እየመሰለ እየሳቀ ግን ደግሞ ልናጣው እንችላለን። ስለዚህ ሰዎች ውጫዊ ነገራቸውም እንዳይሸውለን አት ሴም ታይም ሲቪየር የሆኑ ኬዞችንም ደግሞ እንደ ኬዞቹ አሁን እንደዚህ አይነት ማይልድ የሆኑ ኬዞች እንደ ዲፕሬሽን፣ አንዛይቲ ሊሆን ይችላል። እንደዚህ አይነት ነገሮች ራሱ ተጠቂው ራሱ እየታመመ ያለው ሰው ራሱ ሰልፍ አዌርነስ ይኖረዋል። የተወሰነ ማወቅ የሚችልበት ደረጃ ላይ ስለሆነ ያለው በእርግጥ በዙሪያው ያሉ ሰዎች ማወቅ አለባቸው። ያ ነገር ሊያቀልለት ይችላል። ግን ያ ሰው ራሱ ደግሞ ካወቀ ያንን ነገር የግዴታ ለሁሉም ሰው ማስረዳት አይጠበቅበትም። እዛ ሰልፍ አዌርነስ ውስጥ ገብቶ ወደ ኮፒንግ ሜካኒዝሞቹ ወይም ደግሞ ያንን ነገር እንዴት አድርጎ ይዞት ችሎ መኖር ችሎ ስላችሁ ያው እንዴት አድርጎ ያንን ነገር ኮፒ እያደረገ ያከመ እንዴት አድርጎ መቀጠል እንዳለበት እያወቀ መሄድ አለበት። ነገር ግን ለሶሳይቲው ግን ሰዎች ቶሎ ብሎ ሌብል ላይ እንዳይገቡ አሁን ብዙ ጊዜ ለምሳሌ ባይፖላር ዲስኦርደር ለምሳሌ 2 አይነት ባህሪ ያላቸው ሰዎች ናቸው። አንዛይቲ አንክሸስ የሆኑ ሰዎች በጣም ከሆነ ፍርሃት የተነሳ ፍሪዝ ሊያደርጉ ይችላሉ። የሆነ ነገር መስራት ሊያቅታቸው ይችላል። እንደዚህ አይነት ነገሮች ሲያጋጥሙን ቶሎ ሌብል አለማድረግ እሱ እኮ ተለዋዋጭ ነው ምናምን እንደ ስስት ይቀያየራል ሜቢ ፈልጎት ላይሆን ይችላል። እንዳልሽው ኢንተርናል ስትራግል ሰዎች ስላላቸው ያንን ነገር በቃ ቦታ ለማስያዝ የተለያየ ሜተድ ውስጥ ስለሚያልፉ በዙሪያችን ያሉ ሰዎች እንደዚህ ሲምፕተሞች ስናይ ተረድተን ስፔስ መስጠት። ነገር ግን በዛ ነገር ውስጥ ደግሞ የሚያልፉ ሰዎች ካሉ እነሱ ራሳቸው አዌርነሱ ካላቸው ያንን ነገር ራሳቸውን ለማገዝ መጣር ወደዛ ነገር መሄድ አለባቸው አይደል? like 1 in 4 people have mental health problems 1 in 4። ስለዚህ አሁን እዚህ ያለነውና ካሜራማኖች ውስጥ ጨምረን ከሁላችን ውስጥ አንዳችን የሆነ ሜንታል ሄልት ስትራግል አለን ማለት ነው። ምናልባት ደግሞ ሁላችንም የተወሰነ አንዳንድ ነገሮች ሊኖረን ይችላል። ይሄ በጣም ከሪያሊቲ የራቀ ከኛ የራቀ ነገር አይደለም። በጣም ኖርማል ነገር፣ ሁሉም ሰው ያለበት ነገር። እንዲያውም ከሌላ እግር ከሚታመመው በላይ አይምሯችን በአንድም ወይም በሌላም ነገር ስትራግል ውስጥ ሊያልፍ የሚችልበት ነገር አለ። ስለዚህ በጣም እንደ በቃ ኤሊየን ነገር አይደል ላይክ የሆነ እንደማይጨበጥ ነገር አድርገን ማሰብ መቻል የለበትም። እና ኖርማል ነው። ኢቨን ምንም እንደትል አለ አይደለም ቅድም እንዳልሽው ትሮማ ወይም መጥፎ ነገር አድርገው ነው የሚያዩት። ጭራሽ አለብኝም በዛ ነገር አልፍ ያለውን ብሎ አድሚት ማድረግ ሰው አይፈልግም አልሽ። ግን በጣም ኖርማል ነገር ነው። ላይክ ሰው ጉንፋን የሰውነት መገለጫ ነው። ሰው አይምራችንና የሰውነታችን አንዱ ክፍል ነው። ስለዚህ ሊጎዳ ይችላል፣ ሊታመም ይችላል፣ እርዳታ ሊፈልግ ይችላል። ስለዚህ ሰው ስንሆን እንደምንታመመው ባህሪያት እንደምናሳየው የተለያዩ ነገሮቻችንን አክሴፕት እንደምናደርገው ሁሉ ስነ ልቦናችንም ልክ እንደዛው የሰውነታችን መገለጫ ነው።
በጣም ጥሩ። እሺ ስለዚህ ትራውማ የስነ ልቦና ቁስል ይሄ ከሆነ ያንን ነገር የሚያነቃቃው ትሪገር አለ። ያ ነገር ምንድነው? እስኪ ያስረዱን። ኦኬ ሶ ትሪገርን እንደምን ማየት እንችላለን? የሆነ ትልቅ ስቴዲየም ውስጥ እንደ መግቢያ በር አይነት ነገር አድርገን ማሰብ እንችላለን። አንዳንድ ጊዜ ካለፍንበት ነገር የተነሳ ሚሞሪዎች ሊኖሩን ይችላሉ። የትራውማቲክ ኢቨንት ሚሞሪዎች ሊኖሩን ይችላሉ። ወይም የምናስታውሳቸው ወይም ደግሞ አንኮንሽስ ነርቨስ ሲስተማችን ውስጥ ኢምፕሪንት የሆኑ የተለያዩ ትውስታዎች። ትሪገር ማለት ያለፍንበትን ነገር ኮንሽስም ሆነን አልሆንም በምናውቀው ወይም በማናውቀው የአእምሯችን የማስታወስ ክፍል ውስጥ ያሉ ወይም የሌሉ ነገሮችን ልክ እንደ መግቢያ በር ነው፣ እንደ ቀስቃሽ ሁኔታ ማለት ነው ትሪገር ማለት። ሶ ትሪገር እንደ ሁኔታው እንደ ኬዙ ሊለያይ ይችላል። ለአንዳንድ ሰው ሳይሆን ለአብዛኛው ሰው ሪሌሽንሽፕ ትሪገር ነው። በጣም በቃ ደህና ነኝ ብሎ የኖረ ሰው፣ በጣም ራሴን ወዳለሁ ብሎ ሲኖር የነበረ ሰው ልክ ኢንቲሜት የሆነ ግንኙነት ውስጥ ሲገባ አዲስ ነገር ስለራሱ ይማራል። በጣም እንዲህ ነው እንዲህ ሪያክት ማደርገው እንዴ ስልክ አለ ማንሳት ለምንድነው እንደዚህ የሚያናድደኝ ምናምን ነገር ነው። ለዛ ነው የሜንታል ነገር ጆርኒ የሚሆነው። በቃ ራሴን አወቅኩት ምናምን ብለን የምንዘጋው ነገር አይኖርም። ኤክስፒሪየንሶች ሲመጡ የማናውቀው ወይም እንደዚህ ነው ብለን የማናስበውን የሆነ ጉዳይ ትሪገር ይደረጋል። ሶ ሁሉ ጊዜ በሂሊንግ ጆርኒ ውስጥ በደንብ ዌል ሆነ መቀጠል ከፈለገን ትሪገሮቻችንን ሰፕረስ ወይ ዲናይ ከማድረግ ይልቅ አፕሪሺየት ነው ማድረግ ያለብን። ምክንያቱም የምንሰራባቸው ነገሮችን የሚያሳዩ ነገሮች ናቸው ትሪገሮች። አብዛኛው ጊዜ ሰዎችን ወደ ቴራፒ መጡ በትሪገር አይደለ ወይ በልጆች ትሪገር ሲደረጉ ወይም በሪሌሽንሺፕ ውስጥ ትሪገሮች ሲመጡ አንዳንዶቹ ያውቁታል። በዚህ ውስጥ በማለፊ እንዲየሆንኩ ነው እንዴ ላስተካክል ብለው ይመጣሉ። አብዛኛው ግን እንደዚህ አይነት በእንደዚህ ነገሮች ትሪገር ሆናሉ። ግን አይ ዶንት ኖ ዋይ ለምንድን ነው ምን ሆኜ ነው ማለት ይሄን ያክል አሁን ለምሳሌ በጣም የሚቆጣ ሰው ይሄን ያክል የማያስቆጣ ነገር ነው የሚቆጣ ስልሽ በሁሉም ነገር ሳይሆን በሆነ ነገር በወላጆች ለምሳሌ ልጅ ውሃ ሲደፋ አይተው በጣም ከተቆጡ ምን ሆኜ ነው ከነገሩ ጋር የማይመጣጠን መልስ እና አይደለም ትሪገር እሱ ነገር ነው ወደ ቴራፒ የሚያመጣቸው። የአብዛኛው ሰው ኤክስፒሪየንስ ይሄ ነው። ራሳቸውን ወደ ማወቅ የሚያመጣቸው እሱ ነው። ጆይ እንዳለችው ትሪገር ማለት በልጅነት ማንነታችን በልጅነት ኤክስፒሪየንሳችን ወይም ባለፈው ኤክስፒሪየንሳችን አሁን ባለው ኤክስፒሪየንሳችን መካከል ያለው ብሪጅ ነው። ሁለቱን ያናብብልናል። ስለዚህ አሁን የሆነ ያለው ሁኔታ የምንሰጠው ምላሽ በጣም ኖርማሊ ከሚሰጠው ምላሽ በጣም ከፍ ያለ ሲሆንብን ወደ ኋላ ተመልሰን ያንን ነገር እንደ አደጋ እንድንቆጥረው ያደረገን ኤክስፒሪየንስ እንዳለ እናያለን። ስለዚህ ለምሳሌ መተው ከሆነ ቅድም እንዳለችው ስልክ ላለማንሳት የምንሰጠው ምላሽ በጣም ከፍተኛ ሲሆን ስለዚህ እናውቃለን ማለት ነው በልጅነቴ እንደዚህ አይነት ነገር ስላለ ነው ይህን ያህል በጣም ከባድ ምላሽ የሰጠሁት ወይም ይህን ያህል የፈራሁት ይህን ያህል የተናደድኩት የሚለውን ነገር እናገኛለን። ስለዚህ መካከል ላይ የምናገኘው አነሳሽ ቀስቃሽ ነገር ነው ማለት ነው። ስለዚህ how do we know when we're triggered? እንዴት እናውቃለን? አሁን እንዳነሳሹ ተመጣጣኝ ያልሆነ ምላሽ የምንሰጥባቸው ነገሮች ናቸው። ኦኬ ይሄ ነገር የሆነ ማላውቀውን ቁስል ነካክቶብኛል የምንለው ምን ሲፈጠር ነው? ያ ሶ ትሪገርድ እንደሆነ የምናውቀው ሲምፕተሙ ስለሆነ የበሽታው የሚያሳየው ምልክት ነው ማለት እንችላለን። ስለዚህ ትሪገርድ እንደሆነ የምናውቀው የዛኔ ነው። በጣም ኤክስትሪም የሆነ ምላሽ ስንሰጥ ከልጅነት ማንነታችን ጋር የተገናኙ ነገሮችን ስናይ ወይም ደግሞ ሌሎች ሰዎችም እንደ ምስክር እንትን ሊያደርጉን ይችላሉ። ማለት ለምንድነው እንደዚህ እየሆንክ ያለው እየሆንሻለሽው ምንድነው ችግሩ ብለው በጣም ብዙ ሰዎች ስለኛ ያላቸውን ነገር ማየት እንችላለን። ኢሞሽን ሬጉሌሽናችንን ማየት እንችላለን። ስለራሳችን ያለንን አመለካከት በጣም የወረደ ሲሆንብን ከሌሎች ሰዎች በተሻለ እኔ ሰልፍ ስቲም የለኝም ወይም ኮንፊደንስ የለኝም፣ እኔ እኮ እንደዚህ ማድረግ አልችልም፣ በሰዎች መካከል መገኘት አልችልም
የሚል አይነት ነገር ሲኖረን ንዴትም ሊሆን ይችላል በጣም ኢምፐልሲቭ ስንሆን ሳናስበው ከጮህን በኋላ ወይም ድምጻችንን ከፍ አድርገን ከተናገርን ሌላ ሰው ያወራ እስከሚመስለን ድረስ ካወራን በኋላ ምንድነው ያልኩት እኔ ነኝ ስንል ማለት ነው ወይም ፊዚካሊም ሊሆን ይችላል ፍርሃትም ልክ እንዳልኩት በቃ በጣም ልባችን ሲመታ ምናምን እናየዋለን እና እነዚህ ነገሮች በጣም የከበዱና በጣም የተጋነኑ ሲሆኑ በሰዎችም በራሳችንም ኖቲስ እናደርገዋለን የዛን ጊዜ ትሪገርድ ሆነናል ማለት ነው ኦኬ ከእንደገናም ደግሞ በጣም ኒውትራል ለሆኑ ነገሮች የምንሰጠው ምላሽ ነው ማየት እንችላለን ምንና ምንን መለየት ይኖርብናል አደጋንና ስትረስን መለየት ይኖርብናል ስትረስፉል ኢቨንቶች ከሰው ህይወት ላይ አቮይድ የሚደረጉ ነገሮች አይደሉም ስራ መቀየር የራሱ ስትረስ አለው ትዳር ውስጥ መግባት ስትረስ አለው ልጅ ማለት ሁሉም ነገር አብዛኛው ነገር ከስትረስ ጋር የተያያዘ ነው ግን ስትረስ ማለት ደግሞ አደጋ ወይም ዴንጀር ማለት አይደለም ስለዚህ ስራ ቦታ ላይ አለቃዬ ስትቆጣኝ በጣም ፓኒክ ካደረኩኝ ወይም ድምጿን ጮክ አድርጋ ስትነግረኝ ራሴን መቆጣጠር ማልችልበት ደረጃ ላይ ከደረስኩ ያ ትሪገር ሊሆን ይችላል ምክንያቱም ቅድም እንዳልሽው ከሁኔታው ጋር ያልተመጣጠነ ምላሽ ከዛም ደግሞ ኒውትራል ለሆነ ሳምሃው ኒውትራል ለሆነ ኖርማል ነገር ስትረሶችን እንደ ዴንጀር መውሰድ ማለት ነው ኖርማሊ የሚያጋጥሙን የህይወት ኒውትራል የሆኑ ስትረሶችን አዚፍ የመጨረሻ ነገር በቃ ሀፕን እንዳደረገ ወይም የነገሮች ኦቨር ኤግዛጀሬት ማድረግ በቃ ነገሩን በጣም ማጋነን ኦቨርዌልም እስከሚደርስ ፊል እንድናደርግ ካደረጉ እነሱ ስለዚህ አሁን አንዛይቲ ምንድነው ሲምፕተሙ ትሪገር ነው ወይስ ራሱ ምንድነው አንክሽስ መሆን በቃ ሰዎች አንክሽስ ሲሆኑ በቃ አሁን እሱ ፐርሲቭድ እንደሚባለው ፐርሲቭድ ዴንጀር እንደሚባለው ቅድም ጆሂ እንዳለችው ሪል ዴንጀር አለ የሚያስፈራ ማለት ነው ፍርሃት ትክክለኛ ስሜት ነው ስለምንፈራ ነው በህይወት ያለ ነው ብዙ አደጋዎች ሲመጡ እንሮጣለን ምናምን እናመልጣለን ፍርሃት ሞር ሰውነታችንን ስለሚያነቃቃ ሆርሞን ይጠብቀናል ከአደጋ ሶ ያ ሪል የሆነ ዴንጀር ስናገኝ የምንሰጠው ፍርሃት ነው ጠቃሚ የሚሆነው ነገር ግን ፐርሲቭድ የሆነ ዴንጀር የምንለው ግን ሪል ዴንጀር ያልሆነ ግን አይምሯችን አደጋ ብሎ የያዘው በትክክል አደጋ ያልሆነ ለምሳሌ ሰዓት ቢነሳ ሁላችንም አደጋ እንደሆነ እናውቃለን ከሰው ጋር ማውራት ግን አደጋ አይደለ ግን ተመሳሳይ ምላሽ የምንሰጥበት ሁኔታ ሲኖር አንዛይቲ እንለዋለን ከፊር ያለፈ ነው ማለት ነው ሶ የምንሰጠው ምላሽ ልክ እንደዛኛው ነው የልብ ምቱ ማላቡ ቶሎ መሄድ መፈለጉ የድምጽ መንቀጥቀጡ ምናምን ትክክለኛ አደጋ እንደመጣ አድርጎ ነው አይምሯችን የሚያየው አይለየውም ማለት ነው ስለዚህ እሱ ራሱ ትሪገር ነው አንዛይቲው ራሱ እንዳልሹ ልብ መምታቱ መጨነቁ ሶ ትሪገሩ ምንድነው ከሰው ጋር መሆኑ ነው ለምሳሌ ሊሆን ይችላል በዚህ ኬዝ ማለት ነው ምክንያቱም የሆነ somewhere በልጅነታችን ወይ embarrassed ተደርገናል ወይ neglect ተደርገናል ብቻ ያንን ነገር እንደ perceived danger እንድናየው ወይ physically punish ተደርገናል abuse ተደርገናል ስለዚህ ከሰው ጋር መሆን እንደማንችል ማውራት እንደማንችል ወይ ያ ነገር እንደ አደጋ አይምሯችን ያየበትና reconfirm ያደረገበት በተደጋጋሚ የሸሸበት ነገር ስላለ ኮምፕሊትሊ አደጋ ይሆናል ማለት ነው ስለዚህ አንክሽስ መሆን ሲምፕተም ውስጥም አለ ነገር ግን ኦልሶ እሱ የትራውማ ውጤትም ሊሆን ይችላል የትራውማ ውጤት ሊሆን ይችላል አንዛይቲውን ግን ትሪገር የሚያደርገው የሚቀሰቅሰው አሁን ባለንበት ቦታ ላይ ኦልሞስት 10 20 30 ዓመት ወደ ኋላ ወስዶን ከበቃ የሆነ ፊት ለፊትና ኋላን ድብልቅልቅ አድርጎ ሊያስቀምጥልን የሚችለው ነገር ራሱ አንዛይቲው ኢትስ ባይ ፕሮዳክት የትራውማ ኦልሞስት ከውጤቶቹ አንዱ ነው ውጤት ነው በትክክል እንዳልሽው በልጅነት ስንሆንና በጣም ነርቨስ የሚያደርገን ወይም ደግሞ ሰርቫይቫል ሞድ የሚባለው አለ አይደል የመኖርና የመሞት እንትን ውስጥ እንድንሆን የሚያደርገን ሁኔታ ውስጥ ስንሆን በልጅነታችን ሆርሞናችን ምናምን ኢምባላንስ ያደርጋል ሶ በዛ ጊዜ ሂፖካምፓስ የሚባለው ይሄ ሜሞሪዎቻችንን የሚያገናዘበው የአእምሯችን ክፍል ይዘጋል ስም አውጥታለታለች በአማርኛ ለሂፖካምፓስ ምን ነበር አጽድቀናል ንገሪን ምን ነበር የመዝገብና የመዝገብ ክፍል የመዝገብና የማተብ ስለዚህ እሱ ሸት ዳውን ያደርጋል ወይም በትክክል ስራው አይሰራም ሶ ሜሞሪው እዛው ይቀራል ማለት ነው ወደ ሎንግ ተርም ሜሞሪ የድሮ ነው ተብሎ አይቀመጥም ሊምቢክ ሲስተም ውስጥ ወይም ስሜታችን ውስጥ ይቀመጣል ስለዚህ አዚፍ አሁን እንደሆነ ሆኖ ነው የሚታየው አሁንም ከሰው ጋር መሆን እንደማንችል አሁንም የሆነ ሰው መጥቶ ሊመታን ወይም ሊገርፈን እንደሚችል
የዛኔ እንደተገረፍነው የዛኔ እንደተቆጣነው አይነት ነገር ሊመጣ እንደሚችል ስለዚህ ዛሬ አሁን ከእናንተ ጋር እያወራሁም ሰምባዲ መጥቶ ሊመታኝ እንደሚችል አይምሮ ያስባል እኔን ሴፍ የማድረግ ስራ መስራት ስላለበት ሰውነቴን አክቲቬት ያደርጋል ማለት ነው ሜታል ምናምን እነዚህ ፋይት የማድረግ ወይም የመሮጥ ፋይት ኦር ፍላይት ሪስፖንሶች ናቸው ሶ እሱን አክቲቬት ያደርግና ቶሎ ሊያድነኝ ይፈልጋል ማለት ነው ስለዚህ ይሄ ትራውማ ሪስፖንስ የሚባለው እሱ ነው የአእምሮአችን ሁኔታ ሜሞሪ መስተጋብር ምናምን እነዚህ ነገሮች በትክክል አይቀናጁም ኦኬ ስለዚህ አሁን እውነተኛ ያልሆነ ነገር ራሱ እውነት መስሎ አሁን ፊር ሲባል ፊር ለምሳሌ false evidence appearing real ይባላል እንደ abbreviation like እውነተኛ ያልሆነ ኤቪደንስ ምንድነው ማረጋገጫ እውነት የሚመስል ሪሌሽንሺፕ ላይ ድሮ በልጅነታቸው የተፈጠረባቸው ነገር የወንድና የሴት ግንኙነት ላይ ያንን ማምጣት እዛ ላይ አምጥቶ ያልሆነ ግጭቶችን ይፈጥራል ፕሬዘንቴሽን ላይ ቆሞ ሰው ፊት ልክ ፕሬዘንት ሊያደርጉ ሲሉ እንዳልሽው ምንም አይነት አደጋ የለውም እዛ ላይ ግን አደጋ እንዳለው ሆኖ ስታክ ሊያደርግ ይችላሉ ሰዎች ፍሪዝ ሊያደርጉ ይችላሉ ስለዚህ ዴይ ቱ ዴይ ህይወታችን ላይ እንቅፋት ሊሆንብን ይችላል ይሄ ነገር እንደዛ ሲሆን ምን እናድርግ አሁን ለምሳሌ አንድ ሰው እንደዚህ አይነት ነገር ሲያጋጥሙ ሾርት ተርም የሆነ ሶሉሽን አለው ለምሳሌ ሎንግ ተርሙ እንዳለ ሆኖ ሂሊንጉ እንዳለ ሆኖ እዛው ላይ አሁን ለምሳሌ ስታክ አደረገ የሆነ ሰው ፊት ለፊት ቁጭ ብሎ ፕሬዘንት እያደረገ ማውራት አቃተው ምን ያድርጋል ያ ሶ እንደዛ ሲሆን እንዳልሽው ማኔጅመንት አለው ትሪትመንት አለው ለምሳሌ ስለ አንዛይቲ ከሆነ ያወራነው የማያስፈራ ነገር እያስፈራን ነው ማለት ነው ስለዚህ ሰውነታችን ምላሽ እየሰጠ ነው አልተረጋጋም ሰውነታችን እንዳይረጋጋ ያደረገው አይምሯችን ነው ሶ አይምሯችንን በቀጥታ አክሰስ ማድረግ አንችልም ስለዚህ ሰውነታችንን አክሰስ ለማድረግ እንሞክራለን ማለት ነው ሶ ከሰውነታችን ተነስተን መረጋጋትን ወደ አይምሯችን የመላክ ወይም ቦተም ቱ አፕ አፕሮች የሚባለው መጠቀም እንችላለን እነዚህ ቱሎች ናቸው ሶ ለምሳሌ አንዱ መተንፈስ ነው ብዙ በተደጋጋሚ እንደሚባለው ማለት ነው ስለዚህ don't forget to breathe ይላል ፈረንጅ ትያለሽ we forget to breathe ብዙ ጊዜ ስንጨነቅ መተንፈስ ነው የምናቆመው እንደውም የሚያቀታን እሱ ነው ስታክ ያደርጋል ሰውነታችን እንዳልሽው ፋይት ኦር ፍላይት ማድረግ ይፈልጋል መሸሽ ይፈልጋል የሚጋፈጠው ነገር ከሆነ ተጋፍጦ ፋይት ማድረግ ካልሆነ መሸሽ ካልሆነ ፍሪዝ ማድረግ ይፈልጋል ስለዚህ ሰውነት እንዲረጋጋ ሰውነት ሲረጋጋ ደግሞ በነርቭ ህዋስ አማካኝነት መረጋጋታችን ወደ አይምሮ እንዲሄድ መተንፈስ ይኖርብናል ማለት ነው ስለዚህ ስንተነፍስ የሰውነታችን ቦዲ ሼፓችን ይቀየራል ደረታችን ይሰፋል የደም ዝውውራችን ቀስ ማለት ይጀምራል ልባችን ቀስ ብሎ መምታት ይጀምራል ስለዚህ እዚህን ጊዜ ወዲያው ነርቫችን መልእክት የሚልከው ተረጋግታለች ወይም ተረጋግቷል ጥሩ ሁኔታ ላይ ነው ያለነው መረጋጋት እንችላለን ፋይት ማድረግ አይጠበቅብንም የሚለውን መልእክት ይሰጣል ማለት ነው ቫገስ ነርቭ የሚባለው በዛ ጊዜ በትክክል የሚያስበው አእምሯችን ክፍል ምናልባት ፕሬዘንቴሽን የተለማመድንበት ኮርቴክስ የሚባለው ወይም ሰላማዊት እሱን እናነቃቀዋለን ማለት ነው እንከፍተዋለን ኦፕን እናደርገዋለን ያ ደግሞ በጣም ሰርቫይቫል የነበረው አእምሯችን ክፍል ደግሞ ጸጥ ይላል ሌላስ ከመተንፈስ ውጭስ ሁለተኛው ደግሞ ማይንድፉልነስ የሚባለው ነው ሴፍቲ እንዲሰማን አሁን ላይ መሆን ማለት ነው አሁን ላይ የሚካሄዱ ነገሮች ላይ ማተኮር የምንለው ነው being at the present moment so እዚህና አሁን ላይ ስንሆን now and here ምንም ችግር የለም አይደለ ሰዎቹ ማየት እንችላለን ሰው ሴንሶቻችንን እንጠቀማለን በዚህ ጊዜ ሁለት ወይ ሶስት ማየት የምትችሉትን ነገር ማየት ሁለት መንካት የምትችሉን ነገር እጅሽንም ቢሆን መንካት አይደል 5 4 3 2 1 በሚለው ማውረድ እንችላለን ወይም 3 3 3 ማድረግ እንችላለን 5 4 3 2 1 ስንል የምናየውን 5 ነገር የምናዳምጣቸውን 4 ነገሮች የምናካቸው ፊልም እናደርጋቸው የሚነኩን 3 ነገሮች የምናዳምጣቸውን 2 የምናሸታቸውን 2 ሽታዎችን እንደምንቀምሰው ነገር ሊሆን ይችላል ምራቃችንም ሊሆን ይችላል ካልሆነ ደግሞ 3 3 እንዳልኩት 3 የምናየው 3 የምንሰማው ነው 3 ፊልም እናደርገው ነገር ይሄ ሁሉ ነገር ምንድነው ወደ ሴንሶቻችን ለመመለስ ወደ አሁን ለመመለስ አሁን ላይ ሴንሶቻችን አሁን ላይ ስለሆነ የሚያመጡን እንደዛ ሲሆን አይምሯችን ስፔስ ያገኛል ወደ አሁን ሲመለስ ደህንነት ይሰማዋል because አሁን ላይ ምንም ችግር እንደሌለ ስለምናውቅ ማለት ነው ወይ ትላንትና ወይ ፊውቸር ወይ ፓስት ነው አይደለ ችግሮች አሉት የሆነ ሰው መጥቶ ሊመታኝ ነው ፊውቸር ነው
ፓስትም እንደዛው ነው። ችግሮች ፕሬዘንት ላይ አሁን ላይ ምንም ችግር እንዳሌለ አይምሯችን ያውቃል። ስፔስ እንሰጠዋለን። በዛ በሀሳቡ መካከል በጣም በሚረብሸው ሀሳብ መካከል የሆነች ጋፕ እንፈጥራለን ማለት ነው። በዛ ጋፕ አሁንም ቅድም እንዳልኩት ወደ ኮርቴክሳችን በትክክል ወደሚያስበው አይምሮ ለመመለስ እንችላለን ማለት ነው። ኦኬ ኤኒቲንግ ዋን አድ ኦን ዲስ ወይስ ያ? እሺ እንደዛ ከሆነ አሁን በፕሬዘንቴሽን ኤግዛምፕል ተሰጥቷል። ትራውማ እንደዚህ አይነት የአእምሮ ቁስሎች ወይም ያለፉ ታሪኮች አሁን ላይ ሪሌሽንሽፖች ላይ ገብተው ሊረብሹ ይችላሉ። እነሱን እስኪ አብራሪልን እና ከዛ ደግሞ እንደዚህ አይነት ነገሮች ሲፈጠሩ እንዴት ያ ነገር እንዳይፈጠር ሰዎች ማድረግ እንደሚችሉ ደግሞ ለትራውማ የምንሰጠው ምላሽ አንዳንዴ ከኮግኒሽን አንጻር ሊሆን ይችላል፣ ወይም ከግንዛቤ አንጻር ሊሆን ይችላል፣ ወይም አስተሳሰባችን ላይ ሊሆን ይችላል። ኢፌክቱ አንዳንድ ጊዜ ስሜታችን ላይ ነው፣ አንዳንዴ ነርቨስ ሲስተማችን ላይ ነው። የተለያየ አይነት ምላሽ ይኖረናል። ስለዚህ ትራውማቲክ ኤክስፒሪየንሱ እንዳደረሰብን ወይም እንደሰጠን ነገር ነው ማለት ነው የምንሰራው። ለምሳሌ ከግንዛቤ መነሳት እንችላለን። ልክ ትሪገሮችንም ማየት እንችላለን። ብዙ ጊዜ ልክ ትሪገር ስንሆን ወደ ትራውማ ወደኋላ ሂደን መስራት እንዳለብን ከሚያሳዩች ነገሮች አንዱ ለነገሩ የሚኖረን ግንዛቤ ነው ማለት ነው። ስለዚህ አይ ቲንክ ይህንን ነገር በቃ ሁል ጊዜ እየተለማመድን አይምሯችን ውስጥ በቀን እስከ 60 ሺህ ሀሳብ ይመጣል። ብዙዎቹ ደግሞ ዲስቶርትድ ናቸው ወይም ልክ ያልሆኑ ናቸው፣ የተዛቡ ናቸው። አንፎርቹኔትሊ አይምሯችን ኢንክላይን የሚያደርገው ወደ ኔጌቲቭ ነገሩ ነው። ፖዚቲቭ ነገሩ ሙሉ ስቶሪውን ናሬቲቭን ከመረዳት ይልቅ በቃ ያንን ነገር አኮርዲንግ ቱ ከነበረን ሂስትሪ አንጻር አይምሯችን ውስጥ ኦልሬዲ የተቀመጡ ኮር ብሊፎችን የሚያረጋግጡ ነገሮችን ነው ፒክ የሚያደርገው። በጣም እንደምወድሽ ከሆነ ሪሊ የምታምኘው የማደርገው ነገር ከዛ አንጻር ነው የምትወስጂው። በቃ እቺ ሴትዮ አልመቻትም ብለሽ ካሰብሽ ደግሞ በቃ ፈገግታዬ ሁሉ አንቺን እንዳልፈለግኩሽ ነው የሚያሳየው። ስለዚህ ሪያሊቲው አይደለም የምናስበው ነገር፣ ቶቷችን ፋክት አይደለም፣ ሪያሊቲ አይደለም። 100% ሪል የሆነውን ነገር ሳይሆን የምናየው ዲስቶርትድ የሆኑና አኮርዲንግ ቱ ውስጣችን ካለው እምነት ቢውልድ ከተደረገው እምነት አንጻር ምንፈልገውን ነው የምናየው ማለት ነው። ስለዚህ እዚህ ውስጥ የምናነሳቸው የግንዛቤ መዛባቶች አሉ። ይሄንን ማወቃችን ለምን ይጠቅመናል? ብዙ ጊዜ የምናስባቸው ሀሳቦች 100% እውነትና የኛ እንደሆኑ ፋክት እንደሆኑ ስለምናስብ ነው። ግን አይደሉም። አብዛኞቹ አይደሉም። ኢንቴንሽናሊ ፍሬም ካልተደረጉ በስተቀር አይደሉም። የሆነ መነጽር አድርገን ሊሆን ይችላል እያየን ያለን። ሰማዩ በጣም ዛሬ አረንጓዴ ሆኗል ብለን እንደማየት ማለት ነው። አረንጓዴ መነጽር አድርገሽ ያን ያክል የተለየ ሊሆን ይችላል። ሶስታችንም እዚህ ጋር የተለያየ አይነት መነጽር አድርገን ስለዚህ ክፍል ቀለም መከራከር ከጀመረ ቀኑ አይበቃንም። እኔ አረንጓዴ ነው የሚታየኝ ምክንያቱም በእኔ መነጽር እሱ ነው የሚታየው። ኤዱ ጥቁር፣ አንቺ ነጭ ሊታይሽ ይችላል። ሪያሊቲው ግን የተለያየ ከለር ነው። ስለዚህ ያቺ መነጽር ሪፍሬም ማድረግ ማለት ያቺ መነጽር ማውለቅና ሪያሊቲውን ሪሊ ሀፕን ያደረገ ያለውን ነገር ለማየት ለመረዳት መሞከር ማለት ነው። ስለዚህ የተወሰኑት ማንሳት እንችላለን። ለምሳሌ አንዳንድ ጊዜ ማይንድ ሪዲንግ ለምሳሌ የሚባል ኮግኒቲቭ ዲስቶርሽን አለ፣ ወይም የሰው አይምሮ ማንበብ ብለን መተርጎም እንችላለን። ሰዎች በንግግራቸው ወይም በባህሪያቸው ስለኛ የሚያስቡትን ወይም ነገር 100% አሰርቲቭ ሆነው እስካልገለጹልን ድረስ ማወቅ አንችልም። ስለዚህ እኛ ማይንድ ሪድ ስናደርግ በውስጣችን ካለው ነገር ተነስቶ ኮስተር ብላብኛለች፣ አልወደደችኝም፣ የሰው አይምሮ እናነባለን። መጥፎ ነገሩ ደግሞ ሀሳቡን አይቀርም፣ ባህሪ ያመጣል። ስለዚህ እኔ ለምሳሌ ሶሻል ኢቨንት ላይ ስገባ ይሄኛው ማይንድ ሪድ ማደርግ ከሆነ በስራውም ተማሩ የመጣም ሰው በትዳሩም ተማሩ የመጣ ሰው እዛ ኢቨንት ላይ ቢኖር እኔ ግን ከዛ አይምሯቸውን አነባለሁ። ያንን የሚያሳይ ፊት ሳይ አይ አልወደዱኝ ነገር ዛሬ ትንሽ አለ ወይስ አይገርምሽም? ከራስሽ ጋር ታያይዟለሽ፣ ከራሴ ጋር አያይዛለሁ። ሶ ምን ይመጣል ባህሪው፣ ከዛ ኢቨንት ልወጣ እችላለሁ። አሁን ቶት ጋር ቢያበቃ ያን ያህል ብዙ ጉዳት ላይፈጥር ይችል ነበር። ግን ሀሳቡ ስሜት ይፈጥራል፣ ስሜቱ ባህሪ ይፈጥራል። ስለዚህ ባህሪያችን ላይ ብቻ መስራቱ ብዙ ጊዜ ኢፌክቲቭ ላይሆን ይችላል። ራሴን አስገድጄ ኢቨንቱ ላይ ማስቀመጤ ፎር ሎንግ ተርም ላይሰራ ይችላል። ሀሳባችን ሪፍሬም ማድረግ አንዱ ነገር። ስለዚህ ማይንድ ሪዲንግ ማንሳት እንችላለን። ፐርሰናላይዝ ማድረግ ኤቭሪቲንግ፣ ሁሉም ነገር በቃ ከኔ ጋር ማያያዝ። ሰው ሲስቅም ከኔ ጋር፣ ግንኙነት ላይ የሆነ ሰው ከተከፋም ከኔ ጋር፣ ሁሉም ነገር ስለኔና ከኔ ጋር ማያያዝ ፐርሰናላይዝ ልናደርግ እንችላለን።
ሌብል ልናደርግ እንችላለን። ሰው ስለሆነ ብዙ አይነት የህይወት ገጠመኞች ውስጥ እናልፋለን። በዛ ህይወት ገጠመኝ ውስጥ የምናሳያቸው ባህሪ እና የራሳችንን አይደንቲቲ አንድ አድርገን ሌብል ልናደርግ እንችላለን። ሪሌሽንሽፕ ምናልባት ፌል አድርጎብኝ ሊሆን ይችላል። ከዛ ላይ ተነስቼ አልወደድም ብዬ ድፋይ ላደርግ ይችላል። ስለዚህ ሌላ ሪሌሽንሽፕ ስለመግባት ምንም አይነት ጥረት አላደርግም፣ ወይም ያለፈው ነገር ድጋሚ እንደሚመጣ ስለማስብ ወደ እኔ የሚቀርበውን ሰው አቮይድ ላደርግ እችላለሁ። ሀሳቡ እንዴት ወደ ባህል እንዳይመጣ። ስለዚህ ሌብል ማደርግ ከሆነ ራሳችንን አንቺ ማንሽ ተብለን ኤክስፕሬስ ስናደርግ አይደንቲቲ ማንነት በጣም ብዙ ነገሮችን የሚያካትት ነገር ነው። ትናንትን ያካትታል፣ ዛሬ፣ ፊውቸራችንን፣ ሆፓችንን፣ ሁሉም ነገር የሚይዝ ነገር ነው። ስለዚህ አንድ የህይወት ገጠመ ላይ ገጠመን ነገር ማለት ማንነታችን ማለት አይደለም። ሌብል የምናደርግባቸው ሁኔታዎችን ማንሳት እንችላለን። ብዙ አሉ። አሁን ቅድም ስታነሺ የሆነ ኢቨንት ውስጥ ስትገቢ ሰዎች አንቺን እያዩሽ ስላንቺ የሚያወሩ ሊመስልሽ ይችላል። እና እንደዚህ አይነት ነገር ሲፈጠር እስኩት ሪመምበር ሰዎች በጣም ራስ ወዳዶች ነን፣ ራስ ተኮር ነን። ሰው ራሱ ላይ ነው ፎከስ የሚያደርገው እና ያ ነገር ትንሽ አንክሸስ ነገርሽን ሪሊፍ እንድታደርጊ ያግዝሻል ብዬ አምናለሁ። ለምን people are not thinking about you unfortunately people are not thinking about other people. ያንን ማስታወስ መቻል አለብን። we're like they're thinking about themselves ወይም ደግሞ ሪያክት በሚያደርጉበት ጊዜ አብዛኛውን ጊዜ ከራሳቸው ውሎ ከራሳቸው የውስጥ ሀሳብ ግጭት ጋር የተያያዘ እንጂ ከኛ ጋር እንዳልሆነ ማስታወስ መቻል አለብን። እሱም ማስታወስ አለብን። ኦልተርኔቲቭ የሚባል አለ። ኦልተርኔቲቮቹን ማየት አለብን። ቅድም እንዳለችው አሁን ሰው ሰላም ሲለኝ ከተኮሳተረ በጣም ብዙ 100 በላይ የሆኑ ምክንያቶች ልሰጥ እችላለሁ። ለዛ ነሰሰሪሊ ስለተናደደብኝ ነው ወይም አይወደኝም ከሚለው ምክንያት ውጪ የሆኑ በጣም ብዙ ምክንያቶች አሉ። ሶ ቁጭ ብለን ወይም ፖዝ አድርገን ራሳችንን እነዛን ምክንያቶች ለማሰብ መሞከር ሞር ዙም አውት ያደርግልናል ነገሩን። እነሱ ሰዎቹ ያሰቡትን ነገር ማሰብ ነው። ይሄ ምክንያቱ ሌላ ምን ሊሆን ይችላል? ኦልተርኔቲቭ alternative explanation ይባላል። like ይሄ ብቻ ነው ወይ የሚለውን ቻሌንጅ ለማድረግ ምክንያቱም ሀሳቦች እንዳልነው እውነት አይደሉም ስላልን ቻሌንጅ መደረግ አለባቸው። ቻሌንጅ ስናደርጋቸው ነው ሀሳባችን ሂል እያደረገ የሚመጣው። ልክ ነው ዲስቶርትድ ሆኖ ሊሆን እንደሚችል ምናገኝ። ይሄ ሜንታላቸውን I think በተለይ ሰው ኦቨርቲንከር ከሆነ እንደዚህ አይነት ኤክስፕላኔሽን ይረዳዋል። ኦቨርቲንከር ካልሆነ ግን በቃ ሰው ስለኔ ሁሌ አያስብም ብሎ ብራሽ ኦፍ አድርጎ ማለፍም ይችላል። በዛ መንገድ ብቻ ሀሳቡን ቻሌንጅ ማድረግ ይችላል። በሙሉ ልክ ነሽ። ኦልተርኔቲቮቹን በሙሉ ማመን ሳይሆን ግን ሌሎችም ምክንያቶች ሊኖሩ እንደሚችሉ አይምሮ ለማሳየት ማለት ነው። ወይም ደግሞ ያንን ነገር የተናገረው ሌላ ሰው ቢሆን ምን አይነት ምላሽ ነበር የምሰጠው ሚሊዮን ነገር ማሰብም ሌላኛው ነገር ነው። ቶል ቻሌንጅ ለማድረግ ማለት ነው። ሶ እነዚህ ቱሎች ይረዱናል ሞር ኮግኒቲቭ ዲስቶርሽን ሲኖር። ለምሳሌ ሌላ ሰው መጥቶ ይሄ ሰው እኮ ሰላም አላለኝም በደንብና በቃ አይወደኝም ቢለን የምንወደው ሰው እውነት ነው አይደለም የምንለው አይደለም እንዴ? ተናዶ ሊሆን ይችላል፣ ከሰው ጋር ጣልቶ ሊሆን ይችላል፣ ወይም እንደዛ ላለህ ምናምን ነው የምንለው። ስለዚህ ለሰው የምንሰጠው ምላሽ ለራሳችን መስጠት። ሀሳብ ላይ በተለይ ጆሂም ኤዱ የሚያነሳችሁት ላይ መጽሐፍ ቅዱስ ራሱ ብዙ ጊዜ ኤምፋሳይዝ የሚያደርገው ነገር ሀሳባችን ላይ ነው። ቅድም በጣም ኢምፖርታንት ነገር አንስተሻል። ሀሳብ ሆኖ ሲመጣ ያንን ሀሳብ ቻሌንጅ ማድረግ አለብን። ለምን ሀሳብ ምንድነው የሚለው? ምኞትን ይወልዳል፣ ምኞት ኃጢአትን፣ ኃጢአት ሞትን ይላል። የሚወልድ ነገር አለ። አሁን ኃጢአቱ ለምሳሌ ያንን ሰው መጥላት ውስጥ መግባት ምናምን ሊሆን ይችላል። ስለዚህ ገና ሀሳብ ላይ እያለ ሀሳባችንን ይዘን በእንደዚህ አይነት ሜቶዶች ቻሌንጅ በማድረግ ሪያሊቲ ቼክ በማድረግ ከዛ ደግሞ የኔ እይታ በቃ የእግዚአብሔር ቃል ነው ብሎ አለማሰብ፣ እይታችን በተለያየ መንገድ ሊመረዝ ስለሚችል ማለት ነው። እንደውም ትልቁን ዛፍ ቆርጦ ለመጣል ከመመከር ዘር ያለው ማስተካከል አይነት ነገር ይሻላል። ከሀሳቡ ተነስተን ብዙ ነገሮች ቢሄቪየሮች ውስጥ ኢሞሽኖች ውስጥ ገብተንና ብዙ ረጅም መንገድ ሄደን ከመመለስ ይልቅ እዛው ላይ ሀሳቡን ሪፍሬም ብናደርገው የሚፈጥርልን ኢሞሽን መቀነስና ማስተካከል እንችላለን። ከዛም በኋላ ባህሪውን ማስተካከል እንችላለን። ለምሳሌ ኤዱ ካለችው በተጨማሪ ለዛ ነገር ማስረጃ የሚሆኑና ማስረጃ የማይሆኑ ነገሮችን ሊስት ማድረግን ይጠቅመናል። በዚህ አጋጣሚ ለምሳሌ እዛ
ኢቨንት ውስጥ እንዳልተወደድኩ ሳስብ ያን ነገር ለምን ይሆን ይችላል ያሰብኩት ኢንቫሊዴት ማድረግ ማለት አይደለም እንደዛ በማሰብ የራሴን ጀጅ ማድረግ አለብኝ ማለት አይደለም ለምን እንደዛ ያሰብኩት አይ ቲንክ አበበ ትንሽ ኮስተር ብሎብኛል ሶ በንጽፈው ጥሩ ነው ሞር ከሐሳብ ይልቅ በደንብ ሪፍሌክት ለማድረግ ስለሚመች ማስረጃዎቹን መጻፍ ኮስተር ብሎ ነው ሰላም ያለኝ እንደዛ ያሰብንበት ብዙዎች እንጽፋለን ኢትስ ኦኬ ከዛ ግን ያን ነገር ደግሞ የማያረጋግጡ ወይም ኤቪደንስ ያልሆኑ ነገሮችን ደግሞ መጻፍ ማለት ነው እንደዛ ላይሆን የሚችልበት ሁኔታ አበበ ኮስተራ ነው ወደሚል ድምዳሜ እንሄዳለን አበበ በስራው ላይ ከስሮ መጥቶ ሊሆን ስንት ነገር ያጋጥመዋል ያ ስለዚህ እነሱን በጣም በዘረዘሩ ቁጥር አብዛኛው ጊዜ ወደ መሀል እንመጣለን ቢያንስ በጣም ጥሩ ስሜት እንኳን ባይሰማን ትንሽ ኤግዛጀሬት አድርገን እንደነበረ እንድናስብና እንድናቅሶ ወደ መሀል እንድንመለስ ያደርገናል ኦኬ ስለዚህ አሁን የስነ ልቦና ቁስል የተለያዩ የአይምሮ ጤና እክሎችን ሊያደርስብን ይችላል ከዛም ባለፈ ደግሞ እይታችንን በጣም ሊቀይረው ይችላል ትክክለኛ ያልሆነ እይታ ውስጥ ሊያስገባን ይችላል ይሄን ካወቅን በኋላ ምን እናድርግ እንዴት ነው ይሄ አሁን አይነቶ ሰናንስታር ተላለ ፕሮሰስ ማድረጉን ምናምን እሱን እናንሳና በዛ እንጨርሳለን ማለት ነው ዳልሹ ነው የትራውማ ወይም የስነ ልቦና ቁስል ሲኖርብን ውስጣችን የሚቀር ነገር ይኖራል ኮር ቢሊፍና ኮር ውንድ የምንለው ማለት ነው መሰረታዊ ቁስሎች እና መሰረታዊ እምነቶች የሚባሉ ይኖሩናል በዛ እነሱ ናቸው ኦፕሬት የሚያደርጉት እነሱ እንደ ትርጓሜ የሚሰጡ ነገሮች ናቸው ማለት ነው እንደ ዲክሽነሪ ነው የሚሆኑት ለሚደረጉት ነገሮች ለምሳሌ ኮር ቢሊፍ ስለራሴ ያለኝን እምነት ቀይሮብኝ ከሆነ የደረሰብኝ ትራውማ አለመወደድ ከሆነ የሚደረጉት ነገሮች ቅድም እንዳልነው ካለመወደድ ጋር ነው መተረጉመው ማለት ነው ዲክሽነሪ ነው ኮር ውንድ ደግሞ ምንላቸው አባንደመንት ኔግሌክት መተው ችላ መባል ምናምን እነዚህ ደግሞ ቁስሎች ናቸው አይደለ ሶ እነሱ ደግሞ ካሉ ኢሞሽናል ነው የሚያደርጉኝ አይደለ ሰዎች ወይ ፈሪ ያደርጉኛል ሰው እንዳይርቀኝ ፈልጋለሁ ወይ በጣም ተቆጪ ያደርጉኛል ምናምን ያን ፕሮቴክት ለማድረግ ፈልጋለሁ ስለዚህ እነዚህ ነገሮች እንደሚያበላሽብን ማወቅና የመጀመሪያው የሂሊንግ ፕሮሰስ መነሻው አዌር መሆን ነው ስለዚህ እነዚህን የመሆንባቸው ውስጣዊ የሆኑ ምክንያቶች እንዳሉኝ ኮር ቢሊፍ እንዳለ ወይም ደግሞ መሰረታዊ ቁስል ሊኖረኝ እንደሚችል ማወቅ ሰው ምን የሆነ እንደሆነ ማወቅ ራሴን ማከም ያለብኝ ነገር የሚያስፈልግ ነገር እንዳለ something is wrong የሆነ ችግር አለ ማለት ነው ብዬ ማሰብ አለብኝ እንጂ ወይም ባህሪ ነው ሊስተካከል ማይችል ነገር ነው ወይም ከዛ ከአብሮኝ ከሚኖረው ሰው ጋር የተያያዘ ነው ብዬ ችላ እንዳለ ያደርገኛል ለራሴም ኮምፓሽኔት እንደሆነ እንዳዝንም ያደርገኛል ራሴን መረዳት እችላለሁ ሶ መረዳትና ርህራሄ የስሜት ህመሞች ህክምና ናቸው ማለት ነው የሚያክሙልን እነሱ ናቸው መረዳት ርህራሄ ራስን ማለት ነው ከራስ ይጀምራል ስለዚህ እነዚህ የመጀመሪያው ፖይንት ናቸው ብዬ አስባለሁ ከዛ በኋላ ነው ወደ ፕሮሰሲንግ የምንመጣው ስለዚህ በእነዚህ ምክንያት ደግሞ ምንድነው የሆንኩት የሚለውን እነዛን ስሜቶች እውቅና እንሰጣቸዋለን ፕሮሰስ እናደርጋቸዋለን ወይም ደግሞ ዲል የምናደርገው አይነት ዲል የሚደረግ አይነት አድርገን እናስቀምጣቸዋለን ለዚህ ፕሮሰሲንግ የራሱ የሆኑ ቱሎች አሉት ሶማቲክ ፕሮሰሲንግ የሚባል አለ እንደ ኤምዲአር አይነት እንትኖችን ትናንትናና ዛሬን ለማብላላት ቅድም እንዳልነው ኮር ውንዶቻችን ያሉት ወይም ደግሞ ትራውማዎቻችን ያሉት ድሮ ነው እነዛ ቁስሎች ያሉት የቆየ ሁኔታ ነው ነገር ግን አይምሮአችን አሁን እየተካሄደ እንደሆነ አድርጎ ነው የሚያስበው ብለናል ምክንያቱም የተቀመጡት በስሜት አይምሮአችን ውስጥ ነው ወደ ሎንግ ተርም ሜሞሪ አልተቀየሩም ወይም እዛ አልገቡም አይደለ ስለዚህ የሆነ ዝብርቅርቅ ያለ ሼልፍ እንዳለ አስበን ያን ሼልፍ ማስተካከል ማለት ነው ፕሮሰሲንግ ማለት ፕሮሰስ እናደርገዋለን ይሄ የቆየ ነው አሁን አድግ ያለው ሲቢቲ የሚባለው ህክምና አንዱ እሱን ይረዳናል የዛን የተከሰተ ነበረ አሁን እንደዚህ ነው ምናምን እያለን ማለት ነው በእናቴ በኩል ይሄ ሆኗል በአባቴ በኩል እንደዚህ ሆኗል ወይም በሌላ ሰው ምክንያት እንደዚህ ሆኛለሁ ሰው ባለፈ ነገር ምክንያት ነው ይሄ እምነቴ ያለው አሁን ግን አይደለም ምናምን የሚለው ኮግኒቲቭ ቢሄቪራል ቴራፒ አንዱ ነው ከዛ ደግሞ ሶማቲክ የምንለው ከአይምራችን ውስጥ ፊዚካሊ ወይም ደግሞ
በእንደዚህ አይነት ቱሎች ደግሞ ፕሮሰስ ለማድረግ ይጠቅመናል ኤምዲአርን ስንጠቀም ማለት ነው። ሶ እንደዛ በምናደርግበት ጊዜ እነዚህ ትራውማቲክ የሆኑ ሜሞሪዎች ዲልን በምናደርግበት ደረጃ ይቀመጣሉ ማለት ነው። በትክክለኛው መንገድ ይቀመጣሉ። ቫሊዴት እናደርጋቸዋለን፣ እውቅና እንሰጣቸዋለን። እየቀለሉ ይመጣሉ ሳናስባቸው። ውስጣችን ያለው ሀዘን ከሆነ ንዴት ከሆነ እየቀነሰልን ይመጣል። ኦኬ ያ እሺ፣ እዚህ ላይ የምጨምሪው ነገር ካለ ጆሂ ጨምሪና እንጨርሳለን። ሶ ምን መጨመር እንችላለን እዚህ ላይ? አንድን ነገር አንድን አዲስ ስኪልን የሚጠቅመንን ነገር ግንኙነታችንን የሚጠቅም ስለራሳችን ያለውን እምነት የሚገነባ ነገር ስኪሎችን ከመያዛችን በፊት ኦልሬዲ እጃችን ላይ ያለውን ነገር መልቀቅ ይኖርብናል። ምክንያቱም ስፔስ በሌለው ነገር ላይ ብዙም ብትጨምሪ ያን ያህል ገብቶ ሊጠቅምሽ አይችልም። ስለዚህ እጃችን ላይ ያሉ ባህሪዎች በማንኛውም ያለፍንባቸው ነገሮች ውስጥ ያሉን ባህሪዎችን፣ እምነቶችና ስሜቶችን እያገለገሉን ነው ወይስ እያገለገሉን አይደለም የሚለውን ነገር መጠየቅ ይኖርብናል። በየትኛው ምክንያት አሁን አንዳንዴ እንዴት ይሆናል በጊዜው በልጅነታችን ወይም ትራውማቲክ ኤክስፒሪየንስ ውስጥ ስናልፍ የተጠቀምንባቸው ኮፒንግ ሜካኒዝሞች በጣም አስፈላጊ ነበሩ። በጣም ልክ ናቸው። ባይዘው ጀጃ እናረጋቸውም። ፒፕል ፕሊዘር መሆን አት ሰም ፖይንት በጣም አስፈላጊ ነበር። እንደዛ ባትሆኚ የሆነን ሁኔታ ማለፍ አትችይም ነበር። አሳዝነሽ አስቆጥተሽ የሆነ አደጋ ይደርስብሽ ነበር። ስሜትሽን ዋጥ አድርገሽ የሆነ ሁኔታ ላይ ባታልፊ ያልቅልሽ ነበር። ስለዚህ አት ሰም ፖይንት የተጠቀምንባቸው ኮፒንግ ሜካኒዝሞች በጣም አስፈላጊ ነበሩ ነበር። ያ ስለዚህ አሁን ግን እነዛ ነገሮች ሰርቭ እያደረጉን ግን አይደለም። ያ ሴናሪዮ ላይ ጠቅመው ሊሆን ይችላል። ከእናትና ከአባቴ ጋር ላለኝ ግንኙነት ስሜቴን ማመቅ፣ እነሱ ማስደሰት አስፈልገው ሊሆን ይችላል። ግን ይሄንን አሁን ግንኙነቴ ውስጥ መድገም አለብኝ ማለት አይደለም። አሁን አም ሴፍ ብለሽ ለራስሽ መንገር መቻል ያ ኢንተግሬሽን የምንለው ነገር ያ ነው። ያለፈውን ለብቻው፣ አሁን ላይ ያለውን ነገር ለብቻው፣ የወደፊቱን ለብቻው በደንብ አድርገን መለያየት ማለት ነው። ስለዚህ በዚህ ጊዜ ሀሳባችን ላይ እንሰራለን፣ ስሜቶቻችን ላይ እንሰራለን፣ ባህሪዎቻችን ላይ እንሰራለን። አይምሯችን ስቲክ ያደረገው የሆነ ታሪክ አለ የተጻፈ ያንን ስቶሪ በኮምፓሽን፣ በአክሰፕታንስ፣ በፎርጊቭነስ ቀስ እያለን ታሪኩና ስቶሪውን እንዲቀይረው ማድረግ ማለት ነው። ስለዚህ የተለያዩ መንገዶች አሉ። ከባለሙያ ጋር ይሄ ነገር ቢደረግ በደንብ ይመከራል። ምክንያቱም ከባለሙያ ጋር ስናደርግ የትኛው መቅደም አለበት፣ የትኛው ላይ የቱ ችግር አለ፣ ወይም ይሄን ባህሪ ያስከተለው ነገር ምንድን ነው የሚለው ነገር በደንብ ፕሮሰስ ለማድረግ ስለሚመች ሴፍ ኢንቫይሮንመንት እዚህ ጋራ ምንድነው ማንሳት ያለብን ሊዱዬ፣ በተለይ የትራውማቲክ ሂሊንግን በደንብ ስለሚጨርስልን ማለት ነው፣ ፋይናላይዝ ስለሚያደርግልን የሁሉም ኢሞሽናል ፔኖች ወይም ደግሞ የስነ ልቦና ቁስሎች አሁን ላይ ህመሙ የሚሰማን ጀጅመንት ውስጣችን ስለሚኖር ነው። ለምንድነው እንደዚህ የሆነብኝ የሚል ማለት ነው። ሰብኮንሽስሊ ሳናቀው ሊሆን ይችላል፣ ወይም እያወቅነውም ለምን ሆነ በሚለው ነው ንዴት፣ ሀዘን፣ ፍራስትሬሽን ውስጣችን የምናስቀምጠውና ወደ ዲፕሬሽን ወደ አንዛይቲ የሚመጣው ማለት ነው። ስለዚህ አክሴፕታንስ በጣም ይጠቅመናል። ቅድም ጆሂ አንስታው ነበረ። ስለዚህ ነገሮች ሀፕን እንዳደረጉ አንደኛ አክሰፕት ማድረግ ኢትስ ኢን ዘ ፓስት የሚለውን አክሰፕት ማድረግ የመጀመሪያው አክሰፕታንስ ነው። ከዛ ደግሞ የሰዎችን ባህሪ አክሰፕት ማድረግ፣ ሰዎች የሚያደርጉትን ያደረጉት በራሳቸው ትራውማቲክ ኤክስፒሪየንስ እነሱም ተጎጂ ስለነበሩ ተጎጂዎች ስለሚጎዱ ያ ያደረጉት ነገር ይህን ያህል እኛ ላይ ኢምፓክት እንዳደረገ ስለማያውቁ ወይም ደግሞ እንዴት አይነት አባት መሆን እንዳለባቸው ስለማያውቁ የእነሱ የሚያውቁት አባትነት ምናልባት እንደዛ አይነት ሊሆን እንደሚችል ሰው የሚያደርጉትን አያውቁምና ይቅር በላቸው እንደሚለው ማለት ነው። ስለዚህ ሰዎች at some point የሚያደርጉትን unconsciously ያደርጋሉ። እናት አባት ሆነው እኛን ለመጉዳት በሚለው ኢንቴንሽን ሳይሆን ከራሳቸው ኤክስፒሪየንስ እና ከራሳቸው ዴፊኒሽን የአባትነት የእናትነት ዴፊኒሽን ለመኖር ከሚያደርጉት ሰርቫይቫል ሜካኒዝም ራሳቸውን ኤክስፕረስ ከሚያደርጉ ከተለያየ ምክንያት ያንን ነገር ያደርጋሉ። ፒክድ አፕ ሀቢት እንለዋለን በሳይኮሎጂ እና ከኑሯቸው ከኤክስፒሪየንሳቸው ላይ ፒክ ያደረጉት ሀቢት ሊሆን እንደሚችል ሰውነታቸውን አክሰፕት ማድረግ የእነሱን ሰው መሆን አክሰፕት ማድረግ ወደ ፎርጊቭነስ ያመጣናል። ይቅር እንድንላቸው ያለፈውን ነገር እንድንተወው ሌት ጎ እንድናረገው ሰው ለምን የሚለውን ጀጅመንታል ፔን ህመም ያንን ህመም እንድናክመው እና እንድንቀበለው ያደርገናል ማለት ነው። ስለዚህ ስንቀበልና ይቅር ስንል ነው አይደል ሂል የምናደርገው። ይሄ የሂሊንግ በጣም ዋናው
ፓርት ነው። ከዛ ደግሞ ለርኒንጋችንን መውሰድ ደግሞ የበለጠ ሂሊንግን ይሰጠናል። ያ ማለት ትራውማታይዝድ ስለሆንን ያሳለፍነውን ስላሳለፍን ተጎጂ ብቻ አይደለንም፣ የምንጠቀማቸው ነገሮችም አሉ። ፖስት ትራውማቲክ ዊዝደም የምንለው ማለት ነው። በተለያዩ ነገሮች ውስጥ የሚያልፉ ሰዎች በዛ ነገር ውስጥ ባያልፉ ኖሮ ከሚሆኑት ማንነት የተሻለ የሆኑት ማንነት አላቸው። የተሻለ የጠነከሩት አላቸው፣ የተሻለ ያወቁት አለ፣ የተሻለ ማቹርድ የሆኑት ማንነት አለና እሱን ነርቸር ማድረግ፣ እሱን መቁጠር በምስጋና እሱን መውሰድ፣ እሱ ፔመንቱ ነው ማለት ነው። ለከፈልነው ነገር የምንወስደው ነገር ነው። እዚህ እሱን ለርኒንግ መውሰድ፣ ከዛ ግን ኢን ዘ ፊውቸር ምንድነው ማድረግ ያለብኝ ደግሜ እንዳልጎዳ፣ ባውንደሪ ሊሆን ይችላል፣ ትራውማ ያሳጣኝን ነገር ራሴ ላይ መስራት፣ ራሴን መውደድ፣ እነዚህ ነገሮች መስራት። ይሄ ኮምፕሊት ሂሊንግ ያመጣል ያስባለሁ። ቴንክ ዩ በጣም ኤዱና ጆሂ፣ በጣም አመሰግናለሁ። በጣም ጠቃሚ ፕሮግራም እንደሆነ ምንም አልጠራጠርም። ቴንክ ዩ ሶ ማች ፎር ካሚንግ። ስለዚህ አብራችሁን የነበራችሁ ሰዎች ኮመንት ላይ እስኪ አሳውቁን። ምን አይነት ክስተት ሲከሰት ከተከሰተው ነገር ጋር ያልተመጣጠነ ምላሽ የሰጣችሁበት ጊዜ አለ? እሱን በኮመንት አሳውቁን። ሌላም ደግሞ የተወያየንባቸው ነገሮች ከጠቀማችሁ፣ አዲስ ያሳያችሁ ነገር ካለ፣ ያወቃችሁት ነገር ካለ እሱንም በኮመንት ሴክሽን አሳውቁን። ሰብስክራይብ እያደረጋችሁ ወደሚቀጥለውን ፕሮግራም ጠብቁ። አመሰግናለሁ።